ምን አይነት ገበሬ ነው እኔ ምለው? እንደዚህ አይነት ወንዶች እኮ ከምር ከእንደዚህ አይነት ወንዶች ጋር መኖር ራሱ ሁላ መተኛት ሁላ አያስፈልግም። ከምር ፍሬ ማፍራት ሁላ አያስፈልግም። ምን አይነት ገበሬ ነው ይሄ? የገጠር ገበሬ ነው፣ ምንም ያለመደ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? አሎ አልሐምዱሊላህ። በዚህ ልክ ፕራንክ ነው ተብሎ የምር ማምረር አለ? ከምር እቺ ልጅ እኮ እንግዲህ እያበላችሁ እያኖረችሁ እኮ ነው፣ አለማወቁ ነው እንጂ ምን አይነት ሰውዬው ነው ግን? ከምሬ ነው እንዴ! በሚዲያ ወጣ ስንት ነገር እየተባለች ይችላ። እሷ ግን ቤተሰቦቿ ለማስተዳደር ልጆቿ ለማስተዳደር እንደዚህ የሆነች፣ እሱ ግን እንደዚህ እሺ ብሎ ቢያንስ እንኳን ለፕራንክ እንኳን ከምር በአላህ ስትለው አላህ አክል ነገር ጠርታበት። ምን አይነት ሰውም አለ ከምር? እንደዚህ አይነት ሰውም አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ሂዳያ ይስጥህ፣ አላህ ቀልብ ይስጥህ ከምር እንዴ። ከስግደት እኮ ይሄም ይሻላል ብላ እኮ ልጆቿ በትና ስግደት መውጣት እኮ ትችላለች እቺ ልጅ። ግን ደግሞ እኔ የምለው ነገር ደግሞ ኮሜንት ላይ የምትሰድቧትስ ሊቭ በገባችበት ሙልጭ አርጋችሁ፣ ቆይ እናንተ አንድ ብር ትሰጧታላችሁ? እናንተ ችጋራሞች። እኔ እኮ ወላሂ ላዚም ምን እኔ እጃችሁ አያርፍም ወይ ደግሞ አንድ ነገር እርዱ ብትባሉ እንኳን አንድ ሰው አትረዱም እኮ። ግን እቺ ልጅ ህይወቷ እየመራች ነው፣ ቤቷን እያስተዳደረች ነው። ሙልጭ አርጋችሁ የምትሰድቧት ምን ስለሆናችሁ ነው? እናንተ እኮ ብቃት ስለሌላችሁ እኮ ነው። እቺ ልጅ እኮ ብቃት አላት። ወታ እንደዚህ ኮንፊደንሷ ራሱ ትልቅ ነገር ነው። ተሰትራ ነው ቢያንስ እንኳን ጅልባብ ለብሳ ተሰትራ ነው ወታ እየሰራች ያለችው። ግን እናንተ በኮሜንት ባልሽ እንደዚህ ነው፣ ባልሽ እንደዚህ ነው። ምን አገባችሁ? ይዛው የምትኖር እሷ፣ አቅፋ የምትኖር እሷ። እናንተ ምን አግብቷችሁ ነው በሰው ህይወት ጥልቅ የምትሉት? አላህ እንደዛ ኮሜንት የምትጽፉት መጥፎ ኮሜንት የምትጽፉላት አላህ እጃችሁ ሽባ ያደርግባችሁ። ወላሂ ላዚም እንዴ እናንተ ቆይ ልጆቹ አታሳድግ፣ ህይወቱ አትምራ። የማይደረግ ነገር በባልሽ ነው የምትነግጁ፣ በባልሽ ነው። እናንተ ቸገረኝ ብትላችሁ የምትሰጧት አላችሁ እንዴ? ቆይ ከምሬ ነው የምላችሁ፣ ከምሬ ነው። እኔ በጣም ነው እንደው የተናደድኩት ማለት ነው። እሱ ደግሞ ፕራንክ እንደዚህ አይነት ሰው ደግሞ ፕራንክ ይሰራል እንዴ? ጥርሷ ቢያወልቃት ከምር ከሷ ባትሰሪ ነው የሚሻልሽ። ይሄን ቪዲዮ ማየትሽ አይቀርም። ግን ከሱ ጋር ፕራንክ ከእንደዚህ አይነት ሰው ፕራንክ ተብሎ አይሰራም እኮ። ከምሬ ነው። ጥንቃቄ አድርጊ ለህይወትሽ ራሱ። ከእንደዚህ አይነት ወንድ የምትኖሩ ሴቶች ለልጆቼ ነገ ደግሞ የምታገቡ የማይመስላችሁ ከምሬ ነው። እንደው እንዴ አያስተዳድራትም? እቤት ቁጭ ብሎ ማስተዳደር የሚችል ከሆነ ያስተዳድራት እንዴ። ቢያስተዳድራት መች ሚዲያ ላይ ትወጣለች? መች ስግደት ትሄዳለች? ሴት ልጅ ማስተዳደር አቅም ስለሌለው ነው እንጂ ማለት ነው። እኔ በእናንተ የሚብሰው የምትሳደቡት ስድብ፣ አላህን አትፈሩም፣ እጃችሁ አያርፍም። እናንተማ ወደ ሌላ ነገር ነው የምትገፋፉት ሰውን ማለት ነው። እንደዚህ ያታድርጉን። ማሻአላህ እናንተም እኮ የኔ 5 ወቅት ሰላት መስገድ የማትሰግዱ ሰዎች ናቸው። የኔ ኮሜንት ላይ እጃችሁ ምዘረር 5 ወቅት ከምር 5 ወቅት ሰላት ማትሰግዱ ናችሁ። እንደ ኮሜንት ላይ እንደዚህ የምትሳደቡት የማይሆን ስድብ የምትሰጡት ለሰው። እኛ ግን ኮንፊደንስ ኖሮን በኮንፊደንሳችን ወጥተን እንደፈለግን ሚዲያ ላይ እናወራለን፣ እንናገራለን። እናንተ ግን ተደብቃችሁ ማንንም አያየንም ብላችሁ በኮንፊደንስ ኮሜንት የምትኮምቱት እጃችሁ ይቆረጥ ከምር እንዴ። እቺ ልጅ ምን ታደርጋችሁ? በቃ ማንም እንደሚማታ ባል ማንም ይመታል። በቃ መታት ታሽቃብጣላችሁ። አሽቃባጭ ሁላ እንዴ። ህይወቷ ትኑሩበት፣ ቤቷ ትኑሩበት፣ ልጆቿ ትምራበት። ተዋት እስቲ ተዋት። አንቺ ደግሞ ስሪ። እንደው ከእሺ ካለሽ ስሪ። አሁንም ቫይነር ይውጣልሽ። እንደው ሰው ባየልሽ ቁጥር በጣም አሪፍ ነው። ልንገርሽ እህቴ፣ ተጠቀሚበት በዚህ እድሉ ማለት ነው። አልላችሁም። አንድ ደግሞ ማታ በጣም ሰደበችኝ። እቺ ዱርዬ፣ እቺ እንደዚህ ባለቤትሽ ነው በባለቤትሽ ነው የምትነግጂ ወይ ለባለቤትሽ? ይሄ ደግሞ ካሜራ ላይ የሚያመጡት ባል አይደለም። ይሄ የሆነ አንቺ ሲቀጥል እና አብርሃም አትከታይም? እና አብርሃም ስንት ነገር ይባላሉ፣ አብርሃም እና ሩታ ማለት ነው። ሲቀጥል ለአንቺ ይጠቅምሻል። ቢሰድቡሽም ምንም ቢሉሽም ኮሜንት ላይ ሰዓት እየቆጠረልሽ ነው። ምን አስጨነቀሽ አንቺ? እናቴ እንደዚህ ሆነሽ አትለወጭባቸውም። አንቺ የፈለገ ነገር ይስጥሽ ዩቲዩብ ማለት ነው። በቃ አንቺ ይስጥሽ፣ የሰጠሽ ነገር መቀበል ነው።
ባይሰጥሽም ቢሰጥሽም አንቺ ነሽ የምታውቂው። ምን አገባቸው? የአንድ ቀን ራትሽ የሚሰጡሽ አሉ። ከምሬ ነው። እዚህ እየመጡ ኮሜንት ላይ ይልከሰከሳሉ እንጂ ማለት ነው ልክስክሶች።